እናት የላቸው። ፌሚኒዝም የሚባል እንቅስቃሴ አለ ላይ አሁን እዚህ ሀገር ያጠነጥኑታል። እዚህ መጽሐፍ ላይ ጽፌዋለሁ። የፌሚኒስት ቴር ፌሚኒዝም ምንድነው? በአብዛኛው በቃ እግዚአብሔር ሁሉ ለምንድነው አንቺም ማለት ነው የሚል ክፉ ዘመን ላይ ደረሰ። ዋይ ጋድ ሺ ማለት አለብን የሚሉ ናቸው። እዚህ ሀገርም ስለመጣ ነው አሁን ይሄን የምናገር። እኔና እናንተ ግን የእናት ችግር የለብን። ድንግል ማርያም እናታችን ነች አይደለችም? ቤተክርስቲያን እናታችን ነች አይደለችም? ታዲያችሁት ኢየሩሳሌም ራሱ ሰማያዊት መንግስተ ሰማያት አንተ ነው የሚባለው አንቺ። መንግስተ ሰማያት ምንድን ነው? አንቺ ድንግል ማርያም አንቺ፣ ቅዱስ ቤተክርስቲያን አንተ። ቅዱስ ቤተክርስቲያን ነው ቅዱስ ቤተክርስቲያን ምን እንደምትሉት ቅዱስ እናቶች ክብር ያለባት የሚነገርበት እግዚአብሔር እርሱ ራሱ አንተ አቡነ ወአንተ እምነ፣ አንተ አባታችን አንተ እናታችን እንለዋለን። ክብር ምስጋና ለእግዚአብሔር ይድረሰው። ከነቀጥላችሁ ተናገሩ ሁላችሁም። እግዚአብሔር ሆይ ከነቀጥላችሁ እግዚአብሔር ሆይ አንተ አባታችን ነህ፣ አንተ እናታችን ነህ። የኤማሁስ መንገደኞች ትልቁ ችግራቸው መገኘት ባለባቸው ስፍራ አልተገኙም። እነሱ መገኘት ያለባቸው ትንቢት የተነገረው ሞትን ቀምሶ ሞትን ድል አድርጎ ሙስና መቃብርን አጥፍቶ የሚነሳበት ቦታ ኢየሩሳሌም ነው። እሱም እሑድ ቀን ነው። እነሱ ግን ወደ ኤማሁስ ሄዱ። የኤማሁስ መንገድ ስንት ሰዓት ቢፈጅ ይመስላችኋል? ከኢየሩሳሌም ኤማሁስ ለመሄድ አባቶች፣ እናቶች፣ ወንድሞችና እህቶች፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋራ ይሁን። እንደምን አላችሁ? ሰማይን ያለ ምሰሶ ከነግሱ የተቀባ ምድርንም በውሃ ላይ ያለ ካስማ ከነሱ ያጸና ደመናን ያለ ድምፅ የሚነዳው አየርን ሳይታይ የሚያስጉዘው ኃያሉ አምላካችን የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ረድኤተ እግዚአብሔርን ዛሬ በዚህ ስፍራ የምንማርበት የትምህርታችን ርዕስ የኤማሁስ ኒኮፖሊስ መንገደኞች 10 እነዚህ ችግሮች የኛም ሊሆኑ ስለሚችሉ እነዚህ ርዕሱ ብቻ ማርና በተወሰነ ደቂቃ ከዛ በኋላ ደግሞ 15 ደቂቃ ሌላ ሰዓት እንወስድና በኔ በኩል ያለውን የዕለቱን መርሃ ግብር እናጠቃልላለን። ሰው ለሰው አሳዋሽ ነው። ስለ ሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ቃል ሁሉ በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ማስተዋልና ምስጢሩን እንዲያድለኝ አንደበቴንም እንዲያከናውን የአምላክ ቅዱስ ፍቃድ ይሆን ዘንድ ሁሉ ጊዜ በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትንም ስፍራ አውቁ። የጽድቅን ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር እንዲሁም ደግሞ በቤት ሆናችሁ የምትከታተሉ ሁሉ ልቦናችሁን ለሰራዊት ጌታ ለእግዚአብሔር አስማርኩ። የኤማሁስ ኒኮፖሊስ መንገደኞች 10 ችግር ቅዱስ ሉቃስ ከጻፈው ስለራሱ ካወራው ምዕራፍ 24 ላይ ያለውን ቃል እንመለከታለን። ምዕራፍ 24 ላይ ከአራቱ ወንጌላውያን አንዱ የሆነው ሉቃስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤን በጻፈበት በዚህ ስለ ሁለቱ ሰዎች ብሎ
ራሱን ጨምሮ ከኒቆዲሞስ ጋር ያለውን የትንሣኤ ቀን ውሎ ይነግረናል። የሉቃስ ወንጌል ምዕራፍ 24 ከቁጥር 13 ሲጀምር እንዲህ ይላል። እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር የሄዱ ነበር። ቃሉን ከኔ ደግማችሁ ተናገሩ። እነሆም ከእነርሱ ሁለቱ በዚያን ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር የሄዱ ነበር። አሁን ልብ በሉ። በዚያን ቀን የተባለው ምን ቀን ነው? በዚያን ቀን የተባለው የትንሣኤ ቀን ነው። የትንሣኤ ቀን ደግሞ ዕለተ እሑድ ናት። በዛ በዕለተ እሑድ ከእነርሱም ሁለቱ የሚላቸው ከ120 ቤተሰብ መካከል ሁለቱ ናቸው። የጌታችን የኢየሱስ ክርስቶስ ቤተሰቦች 120 ይባላሉ። ቁጥራቸው ሲዘረዘር እንዲህ ነው። 12 ሐዋርያት፣ 36 ቅዱሳት አንስት፣ 72 አርድእት ናቸው። በማቴዎስ ወንጌል ምዕራፍ 10 ላይ 12ቱን እንዴት እንደጠራቸው ታያላችሁ። በሉቃስ ወንጌል ምዕራፍ 10 ላይ ደግሞ ሌላውን 70ውን ጠራ ብሎ 72ቱን እንደጠራ ታያላችሁ። አጠቃላይ 36 ቅዱሳት አንስት አሉ። እነዚህ የጌታ ቤተሰብ ተብለው በጰራቅሊጦስ ዕለት መንፈስ ቅዱስ የወረደላቸው ድንግል ማርያምን መሃላቸው አድርገው ንግሥታችን እመቤታችን እያሉ የሚጠሩ ነበሩ። አሁንም እመቤታችን በመካከላችን ትሆንልን። የነቢያት የሐዋርያት የሊቃውንቱን ጉባኤ ባረከው የእኛንም ይባርክልን። ከእነርሱም ሁለቱ በዚያን ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር የሄዱ ነበረ። ሁለቱ የተባሉት ሉቃስና ኒቆዲሞስ ናቸው። ወይም ሉቃስ በሌላ ስሙ ቀለዮጳ የተባለው ሉቃስ ነው። ሉቃስና ኒቆዲሞስ የትንሣኤ ቀን ወዴት ነበር የሚሄዱት? ወደ ኤማሁስ ነበር የሚሄዱት። ከየት ወዴት ነው የሚሄዱት? ከኢየሩሳሌም ወደ ኤማሁስ። ስለዚህ 10 ችግሮች ምን እንደሆኑ ልንገራችሁ። አንደኛ፣ የሚሄዱበትን መሄድ ወደ ነበረባቸው ቦታ አያውቁም። አንደኛ ትልቁ ችግራቸው እሱ። አይናቸው ተይዞ ነበር። ሰሞኑን የምትሰሙት ስብከት ካለፈው እሑድ ወይም ከትናንት ወዲያ እሑድ ጀምሮ የምትሰሟቸው ትምህርቶች ስለ ኤማሁስ መንገደኞች ስለሚናገሩትና እኔ የፈለኩት 10 ችግሮች እንድንመለከት ነው። የፈለኩት 10 ችግሮች እንድንመለከት ነው። አንደኛ፣ የሚሄዱበትን አያውቁም። ሁለተኛ ችግራቸው እርግጥ ነው እየሄዱ ይነጋገሩ የነበረው ስለ ኢየሱስ ክርስቶስ መከራ ነበረ፣ ግን አይናቸው ተይዞ ነበር። ክርስቶስ መካከላቸው መጥቶ አብሯቸው እየሄደ ነበረ፣ ግን አላወቁትም። አይናቸው ተይዟል። ለምን አይናቸው ተያዘ? 10 ችግሮች አሉባቸው። አንደኛው መሄድ ወደ ነበረባቸው ስፍራ እየሄዱ አይደሉም። 2 ጠውልገዋል። ምክንያቱም በቁጥር 17 ሉቃስ 24 ላይ ምን ይላል? ኢየሱስ ክርስቶስ ምን አላቸው? እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው አላቸው። እየጠወለጋችሁ ስትሄዱ። መጠውለግ መንፈሳዊ መቀጨጭ፣ መንፈሳዊነት መውደቅ። ሁለተኛው ችግራቸው ይሄ ነው፣ መጠውለግ። ሶስተኛው ችግራቸው ደግሞ እነዚህ ሰዎች የነበረው ምንድነው? ኢየሱስ ክርስቶስ ማ እንደሆነ አለማወቃቸው ነበር። ሶስተኛው ችግራቸው ኢየሱስ ክርስቶስ ማን እንደሆነ አለማወቃቸው። ምክንያቱም ምን ብለው ነው የገለጹት? የካህናት አለቆችና መኳንንቶቻችን በሞት ፍርድ እንዴት እንደፈረዱበት፣ እሱ ደግሞ በእግዚአብሔርና በሕዝብ መካከል ታላቅ ነቢይ ነበረ ብለው የኢየሱስ ክርስቶስ አምላክነትን ገና አላወቁም። አራተኛው ችግራቸው ደግሞ ለማን እንደሚያወሩ አያውቁም። አምስተኛው ችግራቸው ተስፋ የቆረጡ ነበሩ። ተስፋ መቁረጥ በሃይማኖት ዘንድ በሽታ። ስለዚህ አምስተኛ እነዚህ ሰዎች ተስፋ የቆረጡ ነበሩ። ምክንያቱም
ተስፋ አድርገን ነበረ ኢየሱስ ክርስቶስ እነሆ የዓለም ቤዛ ነው ብለው እንደሚቤዥ እስራኤልን በማለት በዚህ ችግር አላቸው። ሌላው ችግራቸው እነዚህ ሰዎች አንደኛ ሴቶቹ ኢየሱስ ተነስቷል ያሏቸውን አላመኑም። 7 8 መላእክት ኢየሱስ ተነሳ ብለው የሰበኩትን አላመኑም። እንደዚሁ ደግሞ ሌላው ችግራቸው ከነርሱ መካከል ሁለቱ ያሏቸው ጴጥሮስና ዮሐንስ ወደ መቃብሩ ስፍራ ሄደው ኢየሱስ ተነስቷል ብለው ነበረ። ይህን ሁሉ አላመኑም። ሌላው ችግራቸው 9ኛው ችግራቸው አለማስተዋል ነበር። 10ኛው ችግራቸው ልባቸው የዘገየ ነበር። የነዚህ ሰዎች ችግር ይሄ ነው። 10 ነው። 10ሩ ችግራቸው አንደኛ ወዴት መሄድ እንዳለባቸው አያውቁም። ሁለተኛ በመንፈስ የጠወለጉ ናቸው። 3ኛ አላዋቂ ናቸው። 4ኛ ስለ ኢየሱስ ክርስቶስ አላወቁም። 5ኛ ተስፋ የቆረጡ ናቸው። 6 ሴቶቹ የተናገሩትን አላመኑም። 7 መላእክት የመሰከሩትን አላመኑም። 8 ጴጥሮስና ዮሐንስ የመሰከሩትን አላመኑም። 9 የማያስተውሉ ናቸው። 10 ልባቸው የዘገየ ነበር። እነዚህ የኤማሁስ መንገደኞች ትልቅ ችግር ነው። ዛሬም የኔና የናንተ ችግር ከነዚህ ከ10ሩ የተወሰነው እኛ ነን። የመጀመሪያ ችግር ምንድነው? ቦታን አለማወቅ፣ መንገድን አለማወቅ። ለምሳሌ መንገድ ሁለት አይነት መንገድ ነው። አሁን እዚህ ጋር መኖር የነበረባቸው አንድ ቦታ ነው። የት? ኢየሩሳሌም። ምክንያቱም ትንቢት የተነገረው የት ነው? ኢየሩሳሌም። ጌታ የሚሰቀለው የት ነው? ኢየሩሳሌም። ጌታ ሞትን የሚቀምሰው የት ነው? በኢየሩሳሌም ቀራንዮ ተራራ። ጌታ መቃብሩ የተሰናዳው በአርማቴም መሴፋው ሰው የት ነበረ? በዮሴፍ መቃብር ስፍራ ኢየሩሳሌም። ጌታ የሚነሳው የት ነው? ኢየሩሳሌም። መቼ? እሁድ። እነሱ ግን ወዴት እየሄዱ ነው? ወደ ኤማሁስ። ኤማሁስ ምን ይደረጋል? ጌታ እዛ አልተሰቀለ፣ ጌታ እዛ አልተነሳ፣ ጌታ እዛ መከራን አልቀመሰ። ስለዚህ ሞትን ድል አድርጎ የሚነሳው በኢየሩሳሌም ነው እንጂ በኤማሁስ አይደለም። የትንሣኤው ቀን እነሱ ግን ወዴት ሄዱ ነበረ? ወደ ኤማሁስ። ምን ሊያደርጉ? ይህ ትልቁ የብዙ ሰዎች ችግር። የት ነው መገኘት ያለብን የሚለው ትልቁ ችግር። ሰዎች መነሻ አላቸው፣ መድረሻ አላቸው። አንድ ራበርት የሚባል ሰው የጻፈው ጽሑፍ አለ። ግሪክ ሀገር ሄዶ አቴናን እየጎበኘ፣ ጥንት ነው፣ በማፕ ነው የሚሄደው። ከአቴና ከተማ ወጥቶ ወደ አቴና ለመመለስ መንገድ ጠፋ። መንገድ ሲጠፋው ማን ነው የሚያሳየኝ እያለ መኪናውን እየነዳ ሲሄድ አንድ ሰውዬ ፍየል እየጎተተ ሲሄድ አጋጠመው። እንደምናለው በተኮራተፈ ግሪክኛ ሰላምታ ሰጠው፣ እሱም ሰላምታ ሰጠው። መኪና ውስጥ ሆኖ ነው የሚያናግረው ሰውዬውን። ቦታ ጠፍቶት ነው ይሄ ሰውዬ። የት ጋር ነኝ አለው። ያ ፍየል የያዘው ሰውዬ እዛ ጋር ነው። ለሱ አይደለም መልሱ አይደል? ሰውዬው ቦታ ነው ይፈልገው። ወዴት ነው ያለሁት ነው። የት ነህ ሲለው እዛ ጋር ነው። አይ ጥያቄ ያልገባውም ማለት ወረደና ሄደና አጠገቡ በአብሶ ቆሞ የት ጋር ነው ያለሁት አለ። እዚህ ጋር ነው። በቃ የሰውዬ መንገድ ሊነግረኝ አይችልም። ምንም ተመለስኩና መኪናዬ ውስጥ መንዳት ስጀምር ጠራኛል። ወደ ልትሄድ ነው? የት እንዳለው ሳላቅ ወዴት እንደሚሄድ በምን አውቃለሁ? ዓለም በሁለት ጎራ የተከፈለ፣ በግ አለ፣ ፍየል አለ፣ ስንዴ አለ፣ እንክርዳድ አለ። መልካሚቱ መንገድ አለች፣ ክፉ መንገድ አለች። ኤርምያስ 6:16 ላይ እንዲህ የሚል ቃል አለ። ከኔ ቀጥላችሁ ተናገሩ። መልካሚቱ መንገድ የቷ እንደሆነ ይጠይቁ። እየሰማችሁ ነው? መልካሚቱ መንገድ የቷ እንደሆነች ጠይቁ።
የቀደመችው መንገድ የቷ እንደሆነ ጠይቁ፣ በእሷም ላይ ሂዱ፣ ለነፍሳቸው ረፍት ታገኛላችሁ ይላል ኤርምያስ 6:16። ከዛ ግን ምን እንደሚለው ብዙዎች በዚያች መንገድ አንሄድም አሉ። መንገድ ምንድነው? የማቴዎስ ወንጌል ምዕራፍ 7 ቁጥር 13 ላይ ክብር ይግባው በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ጌታችን ኢየሱስ ክርስቶስ ምን አለ? በጠበበው መንገድ ግቡ፣ በሰፊው መንገድ አትሂዱ። በጠባው መንገድ ሕይወት አለ፣ በሰፊው መንገድ ሞት አለ። መንገድ ወዴት ነው? ሰዎች መገኘት ያለባቸው በዚህ ቤተክርስቲያን ነው። በዚህ ቤተክርስቲያን የኢየሱስ ዓለምን የማዳኑ ተግባር ከጽንስ እስከ እርገት ከዛም እስከ ምጽአት የሚነገረው በዚህ ቤተክርስቲያን ነው። ትውልዱ ግን ወዴት ነው ያለው? ወዴት ነው የሚሄደው? ትንሣኤ ያለው እዚህ ነው። ሕይወት ያለው እዚህ ነው። ስጋው ደግሞ ያለው እዚህ ነው። ዕጣኑ ያለው እዚህ ነው። ካህኑ ያለው እዚህ ነው። ታቦቱ ያለው እዚህ ነው። መቅደሱ እዚህ ነው። ስዕሉ ያለው እዚህ ነው። የኦርቶዶክስ ቤተክርስቲያን በጣም ከዓለም ሁሉ የተለየች ቤተክርስቲያን ናት። ክብር ምስጋና ለእግዚአብሔር ይድረሰው። መጀመሪያ ገና ወደ ቤተክርስቲያን በምንመጣበት ሰዓት ልዩነታችን ልንገራችሁ። ወደ ቤተክርስቲያን ስንመጣ የመጀመሪያው ልዩነት በሩ ላይ ይጀምራል። እናንተ ከበር ምን አድርጋችሁ ትገባላችሁ? ሰግዳችሁ። ወደ መቅደስ ስትገቡ ጫማችሁ ምን አድርጋችሁ ትገባላችሁ? አውልቃችሁ። ከሙሴ ጋር አንድ ናችሁ። ከኢያሱ ጋር አንድ ናችሁ። ሙሴ ጫማውን አወለቀ፣ ኢያሱም እንዲሁ አደረገ። እስጢፋኖስም ሰበከ። ወደ መቅደሱ ስትገባ የእግርን ጫማ አውልቅ የተቀደሰ ነው ይላል። ይህ የሚፈጸመው በኦርቶዶክስ ቤተክርስቲያን ነው። ሌላ ቦታ ብትሄድ አይደረግም። የኤማሁስ መንገደኞች ትልቁ ችግራቸው መገኘት ባለባቸው ስፍራ አልተገኙም። እነሱ መገኘት ያለባቸው ትንቢት የተነገረው ሞትን ቀምሶ ሞትን ድል አድርጎ ሙስና መቃብርን አጥፍቶ የሚነሳበት ቦታ ኢየሩሳሌም ነው። እሱም እሑድ ቀን ነው። እነሱ ግን ወደ ኤማሁስ ሄዱ። የኤማሁስ መንገድ ስንት ሰዓት ቢፈጅ ይመስላችኋል? ከኢየሩሳሌም ኤማሁስ ለሚሄድ 8 ሰዓት ይፈጃል በእግር። በመኪና በአሁኑ ሰዓት የ30 ደቂቃ መንገድ 8 ሰዓት ነው የሚፈጀው በእግር። ያው የድሮ መንገድ አሁን አስፋልት ተሰርቷል። 8 ሰዓት ጠዋት ክርስቶስ በሚነሳበት ዕለት እነሱ ወዴት ናቸው? ወደ ሌላ ስፍራ ነው የሚሄዱት። ስለዚህ ሰዎች የት ነው የሚሆኑት የሚለው በጣም ወሳኝ ነገር ነው። ወዴት ነው የምንሄደው? የት ነው የምንሄደው? ባጭሩ ኢየሩሳሌም ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ሰዎች መገኘት ያለባቸው በዚህ ቤተክርስቲያን ነው። በዚህ ቤተክርስቲያን የኢየሱስ ዓለምን የማዳኑ ተግባር ከጽንስ እስከ እርገት ከዛም እስከ ምጽአት የሚነገረው በዚህ ቤተክርስቲያን ነው። ትውልዱ ግን ወዴት ነው ያለው? ወዴት ነው የሚሄደው? ትንሣኤ ያለው እዚህ ነው። ሕይወት ያለው እዚህ ነው። ስጋው ደግሞ ያለው እዚህ ነው። ዕጣኑ ያለው እዚህ ነው። ካህኑ ያለው እዚህ ነው። ታቦቱ ያለው እዚህ ነው። መቅደሱ እዚህ ነው። ስዕሉ ያለው እዚህ ነው። የኦርቶዶክስ ቤተክርስቲያን በጣም ከዓለም ሁሉ የተለየች ቤተክርስቲያን ናት። ክብር ምስጋና ለእግዚአብሔር ይድረሰው። መጀመሪያ ገና ወደ ቤተክርስቲያን በምንመጣበት ሰዓት ልዩነታችን ልንገራችሁ። ወደ ቤተክርስቲያን ስንመጣ የመጀመሪያው ልዩነት በሩ ላይ ይጀምራል። እናንተ ከበር ምን አድርጋችሁ ትገባላችሁ? ሰግዳችሁ። ወደ መቅደስ ስትገቡ ጫማችሁ ምን አድርጋችሁ ትገባላችሁ? አውልቃችሁ። ከሙሴ ጋር አንድ ናችሁ። ከኢያሱ ጋር አንድ ናችሁ። ሙሴ ጫማውን አወለቀ፣ ኢያሱም እንዲሁ አደረገ። እስጢፋኖስም ሰበከ። ወደ መቅደሱ ስትገባ የእግርን ጫማ አውልቅ የተቀደሰ ነው ይላል። ይህ የሚፈጸመው በኦርቶዶክስ ቤተክርስቲያን ነው። ሌላ ቦታ ብትሄድ አይደረግም። ኮርጃው የሚያደርጉም ካሉ ውስጡ ባዶ ነው። ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቅደስ ስንመጣ ወደ ውስጥ ስንገባ ገና አይናችንም ያያል። 5ቱም የስሜት ሕዋሳት ይሰራሉ። እየሰማችሁ ነው? 5ቱም የስሜት ሕዋሳት በዚህ ይሰራል። አይን ያያል፣ ታቦቱ ነው ያያል፣ ካህኑ ነው ያያል፣ ጽናው ነው ያያል፣ መስቀሉ ነው ያያል። አይን ያያል። የምታዩት ብዙ ነገር ነው። ቀሳውስቱም ሄዱት ዑደቱ ሚስጥር አለው። ዲያቆናቱም ይዞሩት ሚስጥር አለው። በአይናችሁ ታያላችሁ፣ በጆሮአችሁ ደግሞ ምን ትላላችሁ? ትሰማላችሁ። ማህሌቱን ትሰማላችሁ፣ ሳታቱን ትሰማላችሁ፣ ቅዳሴውን ትሰማላችሁ፣ ዝማሬውን ትሰማላችሁ። በአፋችሁ ምን ታደርጋላችሁ? ታመሰግናላችሁ። በቃላችሁ ስጋው ደግሞ ትቀበላላችሁ፣ ጸበል ትጠጣላችሁ። በአፍንጫችሁ ምን ታደርጋላችሁ? የመስዋዕቱ መዓዛ ይሸታችኋል፣ ዕጣኑ ይሸታችኋል። ራሱ ኢየሱስ ክርስቶስ ዕጣን ነው እያላችሁ ትቀድሳላችሁ። እናቱ ድንግል ማርያም ዕጣን ናት እያላችሁ ትቀድሳላችሁ። የኦርቶዶክስ ቤተክርስቲያን ከሌላው የሚለየው በዚህ ነው። የክርስቶስ ነገር ያለባት ቤተ መቅደስ ናት። ኢየሩሳሌም ናት። አምሳል ናት።
ከዚህ ቤተክርስቲያን ወዴት ነው የምትሄደው? በዛ ትንቢት የለም፣ በዛ ትንሣኤ የለም፣ በዛ ሕይወት የለም፣ በዛ ተድላ የለም። ወዴት ነው የምትሄዱት? የኤማውስ መንገደኞች ትልቁ ችግራቸው ያ ነበር። እናንተ ወደ ቅዱስ ቤተክርስቲያን ስትመጡ እንዳልኳችሁ የምታዩት ነገር በእጃችሁ ታደርጋላችሁ፣ ታጨበጭባላችሁ። ስታጨበጭቡ ለምን ነው የምታጨበጭቡት? ለምን ነው የምታጨበጭቡት? እስቲ አሁን ሁላችሁም በደንብ አጨብጭቡ። አማን በአማን አማን በአማን አማን በአማን በደንብ ነው የሚጨበጨበው። እምነ ሙታን ተንሥአ በደንብ ሲያጨብጭቡ፣ በደንብ አጨብጭቡ፣ በደንብ አጨብጭቡ ሁላችሁ። እሺ በቃ ምን እንዳደረጋችሁ? ምን እንዳጨበጨባችሁ? ምንድነው? ሁሉ ያጨበጨባችሁ ለማድመቅ ነው? ምንድነው ታዲያ? ምስጋና። ልክ ነው። ጥፉ ወደዊክሙ ይላል። እጃችሁን አጨብጭቡ ይላል ለምስጋና። ሌላ እሺ፣ በምስጋና ውስጥ ምንድነው ያለው? ሌላ ነገር ምንድነው ያለው? በሌላ ነገር እሺ፣ እንደኔ አጨብጭቡ። ያችሁን አመማችሁ አላመማችሁ? ያሞኛል አላጨብጭባችሁ። ምስጋናው ረቂቅ ነው። የኦርቶዶክስ ቤተክርስቲያን ምስጢሯ ክብር ምስጋና ለእግዚአብሔር ይድረሰው። ሕማሙ የሚነገርባት ስቅሉ የሚነገርባት ቤተክርስቲያን ዝም ብሎ አይደለም የምታረጉት። እቺ ቤተክርስቲያን አሁን ስቅሉ አይታችኋል። ሲዘሙ መስቀል ይዘው ያቀርቡና መስቀሉን ከዛ እንደገና መቋሚያ እንዲህ ይደረግና ከዛ እንዴት ይደረጋል? እንዲህ እንደሚያደርጉ አረቡ ሲላ ከዛ እግርስ አንካስ የሚል አይመስላችሁም? ትንሽ ሲያሸበሽቡ እንዲህ ሲሉ አይታችሁ ታውቃላችሁ? በደንብ ነው አልታው እንዲህ መዘመር ነው አታረጉ? ምንድነው ኢየሱስ የተሰቀለበት መስቀል አምሳል ነው። መቋሚያ ዝም ብሎ መቋሚያ አይደለም፣ ዜማውን የሚቆምበት ነው እንጂ አንተ ተደግፈህ እንዲቆምህ እንቅልፍ የምትለጥጥበት አይደለም። መቋሚያ ጥሩ ነው። የበረታ ቆሞ የደከመ ነው። ዋናው ምስጢሩ መቆሚያ ማለት ግን መቆሚያ ዝማሬውን የምንነግርበት ትንሣኤውን የምንሰብክበት ማለት ነው። እንዲህ የሚያደርጉት ኢየሱስ ሆይ አንዴ ወደ ቀያፋ፣ አንዴ ወደ ሐና፣ አንዴ ወደ ጲላጦስ፣ አንዴ ወደ ሄሮድስ አንገላቱና መቋሚያ ነው። በደንብ ከተሰራ በእውነት ከላይ ያለው እንዲህ ያለው ምልክት በምንድን ነው የሚሰራው? ዋና አይደለም በብረትም ይሁን በወርቅም ይሁን ዋናው ግን በምን እንደሚሰራ በምንድን ነው? በቀንድ ዋናው በቀንድ ነው። በብረትም በምንም የሚሰራ በብርም ይሰራ በኒኬልም በነሐስ ይሰራ መስቀሉ መቋሚያው ይቅርታ መቋሚያው የመስቀሉ ምስጢር ሆኖ ከላይ ግን መቋሚያው እንዲህ ያለ ቅርጽ ነው አይደል? ያለ እንዴት ቅርጽ ነው? አውጣ መቋሚያ ማለት ነው። የበግ ይሄ ቀንድ የሚደረገው በግ የተባለው ደግሞ የኔና የናንተ አምላክ ኢየሱስ ክርስቶስ ነው። አብርሃም ልጁ ይስሐቅ ሊሰዋ ወደ ሞሪያ ተራራ ሲወጣ ይስሐቅ አባቱን መምህር ጠይቆት ነበር። አባ መስዋዕት ነበር መደረግ ነበር። የታል መስዋዕቱ? ልጄ ታምር ጋር ከዛ ሞሪያ ተራራ ቀራንዮ በነጭ በግ በዕፀ ሳቤቅ የተያዘ አሳየ።
በይስሐቅ ፈንታ እሱ ቤዛ ሆነ። ያ በግ የኢየሱስ ምሳሌ ነው። ሐረግ እንዲህ የተያዘችበት ደግሞ ማን ናት? እመቤታችን ድንግል ማርያም ናት። ክብርና ምስጋና ለእግዚአብሔር ይድረሰው። ሐረግ ብለን የምንጠራት የወይን ሐረግ የምንላት እሷን ነው። መስከረም 25 ጀምሮ ጽጌ ሲቆም ዲያቆናት ሴብክ ጸጋት ሲሉ ስሙ ሐረግ ተመስሊ ሰማየ ወትወልድ ፀሐየ ወታገምሪ አዶናየ አረገወ የሚል ዘመን ሰማዩን ትመስያለሽ፣ ፀሐይን ትወልጃለሽ፣ አዶናይን ትሸከሚያለሽ። የወይን ሐረግ እኮ አንቺ ነሽ። ቤታችን እኮ ወደ ምስጋና እግዚአብሔር ይድረሰው። ሲናገር በዮሐንስ ወንጌል ምዕራፍ 1 ከቁጥር 29 ጀምሮ ስታነቡ ጌታ ሲመጣ ሲያገና ምን አለ? ነአረግ ለእግዚአብሔር ዘአትት ኃጢአተ ዓለም ወያሴስር የዓለምን ኃጢአት የሚያስወግድ የዓለምን ኃጢአት የሚያስወግድ በግ የተባለው እና የእናንተ አምላክ ኢየሱስ ክርስቶስ ነው። ለስም አጠራሩ ክብርና ምስጋና ይግባው። ስሙ የተመሰገነ። በዚች ቤተ ክርስቲያን ነው የኢየሱስ ከጽንስ እስከ ዕርገት ከዛም ቀድሞ ከዛም በኋላ ያለው የሚነገረው። ትንቢት ያለው እዚህ፣ ብሉይ ያለው እዚህ፣ ሐዲስ ያለው እዚህ። ስለዚህ መንገድህን ማስተካከል ነው መጀመሪያ የሚያስፈልግ። አይናቸው ተይዞ ነበር የተባለ መንገዳቸው ነው የሚያውቁት። ስለዚህ የመጀመሪያው ችግራቸው ኢየሩሳሌምን ትተው ወደ ሌላ መሄዳቸው፣ የተነገረላትን ስፍራ ቅድስት ሀገር ሐዳስ ሀገር ይላታል። ዮሐንስ ምዕራፍ 21 ላይ አዲስቱ ኢየሩሳሌም ብሎ የሰማይቱን ኢየሩሳሌም ይናገራል። የሰማይቱ ኢየሩሳሌም የምድሩ ኢየሩሳሌም የተሰየመባት አንድም ደግሞ ኢየሩሳሌም ቤተክርስቲያን ሶስት አንድ ኢየሩሳሌም ሞትን ጋር የተነሳባት ኢየሩሳሌም ኢየሩሳሌም ነገር ተደርጓል። በዚህ ነገር ነገር አራተኛ ኢየሩሳሌም ሰማያዊት ኢየሩሳሌም የምትባለው ሐዳስ ሀገር መንግስተ ሰማያት ነው። አራቱም አላችሁ። ያችን ኢየሩሳሌም ተወዷታላችሁ። ጌታ ሞትን ድል አድርጎ ተወዷታላችሁ። እችንስ ቤተክርስቲያን ያችንስ መግባት ትፈልጋላችሁ? ክብር ምስጋና ይግባው እግዚአብሔር። ያድርግላችሁ። ይሄ አራቱ ጥያቄ በሌላ እምነት ባሉ ቢጠየቁ የላቸውም። እናት የላቸው። ፌሚኒዝም የሚባል እንቅስቃሴ ዓለም ላይ አሁን እዚህ ሀገር ያጠነጥኑታል። እዚህ መጽሐፌ ላይም ጽፌዋለሁ። የፌሚኒስት ቴር ፌሚኒዝም ምንድነው? በአብዛኛው በቃ እግዚአብሔርን ሁሉ ለምንድነው አንቺም ማለት ነው የሚል ክፉ ዘመን ላይ ደረሰ። ዋይ ጋድ ሺ ማለት አለብን የሚሉ ናቸው። እዚህ ሀገርም ስለመጣ ነው አሁን ይሄን የምናገር። እኔና እናንተ ግን የእናት ችግር የለብን። ድንግል ማርያም እናታችን ነች አይደለችም? ቤተክርስቲያን እናታችን ነች አይደለችም? ታዲያችሁት ኢየሩሳሌም ራሱ ሰማያዊት መንግስተ ሰማያት አንተ ነው የሚባለው አንቺ? መንግስተ ሰማያት ምንድን ነው? አንቺ ድንግል ማርያም አንቺ፣ ቅዱስ ቤተክርስቲያን አንተ። ቅዱስ ቤተክርስቲያን ነው ቅዱስ ቤተክርስቲያን ምን እንደምትሉት ቅዱስ እናቶች ክብር ያለባት የሚነገርበት እግዚአብሔር እርሱ ራሱ አንተ አቡነ ወአንተ እምነ አንተ አባታችን አንተ እናታችን እንለዋለን። ክብር ምስጋና ለእግዚአብሔር ይድረሰው። ከነቀጥላችሁ ተናገሩ ሁላችሁ እግዚአብሔር ሆይ፣ ከነቀጥላችሁ እግዚአብሔር ሆይ አንተ አባታችን ነህ፣ አንተ እናታችን ነህ። የጸሎት ሐሙስ ዕለት ሰሞኑን ሳመሳ እግር ሲያጡ ምን ነበረ ሲሉ የነበሩት ሆኖሙ አበ ወእመ አባትም እናትም ሆናቸው። የኦርቶዶክስ ልጆች እግዚአብሔር አባታችሁ ነው። የኦርቶዶክስ ተዋሕዶ ልጆች እግዚአብሔር እናታችሁ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። አባትም ምስጉን ይሁንልን ስሙ። ስለዚህ መጀመሪያ የት እንዳላችሁ ማወቅ ቅዱስ ቤተክርስቲያን
ካህኑ ንስግድ ብሎ ቀጥሎ የሚያዜመው ዜማ ላይ እናንተ ምትሉታለ ታስቀድሳላችሁ። አብዛኛው ሰው አስቀድስም ቲክቶክ ላይ ነው ያለው። ቲክቶክ መጠቀም ኃጢአት ነው አይደለም ብላችሁ እስከ ሌሊቱ 9 ሰዓት ድረስ ቅዳሜ ቲክቶክ ላይ ከሆንክ አንተ ከእግዚአብሔር መንፈስ የራቅ ትበደለኛል። አንቺም እንደዛ ቁጭ ብሎ እኮ የሚገርመኝ ቲክቶክ አይቻላል ሰዎች አንተ ለጀኮነ ተኝታ ቁጭ ብላ 40 ሰው ይሰማል። ጋይስ ደግሞ ምንድነው ጋይስ ወደ ፋሽን ሆኖ ጋይስ እንግሊዘኛ ድሮ ሳስተምር እንግዲህ ደግሞ አሁን ያኔ ትዝ ይለኛል ሳስተምር ማይጋድ ነበር ማይጋድ ከዛ አሜሪካ ነው ወደ ማይጋሽ ይለውጠዋል። እንት ደግሞ የኔ ጋሽ ይበል እያልኩ ሳስተምር ቋንቋ ማወቅ ጋይስ ስርዓትን እንዴት እየለቀክ እንደመጣው አሁን በርካቶች በቲክቶክ እና በዩቲዩብ የምትመለከቱ አላችሁ። ሶሻል ሚዲያ ጥቅም አለ። መሳሪያ ካረጋችሁ ግን ለምሳሌ ቲክቶክ ላይ ትምህርት ተምሬ እንደው በረከት አገኛለሁ ብለካል የመንገድ ላይ የወደቀው ዘር ወዲያው ሴጣን ነው ይለቀማል። አንድ የእግዚአብሔር ቃል ተከበር ራቁቷን የመጣች ደግሞ ትመጣና ከልብህ ነቅፋት የት ነው ትውልዱ ያለው ያስቀድሳሉ። የኤማውስ መንገደኞች ትልቁ ችግራቸው ያሉበትን ቦታ አለማወቅ ነው። ወዴት እንደሚሄዱ አለማወቅ ነው። በዕለተ ሰንበት ካላስቀደሳችሁ፣ ጠዋት ማታ ቤተክርስቲያን ካልተሳለማችሁ፣ የኮቪድ ጊዜ አታስታውሱ ቤተክርስቲያን እናፈቃችሁ እዚህ እንኳን ብዙ ማለት ነው። በውጭ ሀገር በተለይ ባሰ እዚህም ቢሆን ቤተክርስቲያን ለምን አንዳንድ እኮ ንስሐ ሳትገባ ልትነጠቅ ትችላለህ። ወዴት ነው የምትሄደው? ኢየሩሳሌምን ትቶ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትቶ ሰማያዊት ኢየሩሳሌም ይችናል። አባታችን የእመቤታችን ቅዳሴ ለፍልሰታ ሲቀድሱ መጨረሻ አባታችን እሱ ያባረኩት ኦ አንትሙ ሕዝበ ክርስቲያን በከመ ተጋሃይክሙ በዛቲ ዕለት ከማሁ ያሰጋብክሙ በደብረ ቅድስት ወበኢየሩሳሌም አጋዚት ተበሰማት። ዛሬ በዚህ ቀን እንደተሰበሰባችሁ እናንተ ሕዝበ ክርስቲያን ሁላችሁ ነፃ በምታወጣ ሰማያዊት ኢየሩሳሌም ይሰብስባችሁ። ሁሌም የምትባሉት ይሄን ነው። በሰማያዊት ኢየሩሳሌም ይሰብስባችሁ። ይቅርታ ሁሌ የምንመኘው ኢየሩሳሌም መግባት ነው። ስለዚህ የኤማውስ መንገደኞች የሉቃስና የኒቆዲሞስ ትልቁ ችግራቸው እችን ቅድስት ቤተክርስቲያን አምሳል የነበረች ያችን ኢየሩሳሌም የጌታ ሞቱ ትንሣኤ የተነገረባት እሷን ትተው ወደ ሌላ ሀገር ይሄዱ ነበር። ከዚህ በላይ ታዲያ አይን መያዛ ብዙዎች ከዚህ ቤተክርስቲያን አልወጡም። ከዚህ የክብር ቦታ ራሳቸውን አላራቁም። ዛሬ ዕጣን ይሸታቸው የነበሩ ሰዎች ዛሬ የት ናቸው? እንደናንተ ቅድም ለእግዚአብሔር ክብር የሚሰጡት በዚህ ስፍራ ላይ ታቦት ሲወጣ እልል ይሉ የነበሩ ሰዎች የት ናቸው? የኤማውስ መንገደኞች ትልቁ ችግር ይሄ። ሌሎቹን አጠራ እያደረኩልና የእነዚህ ሰዎች ሌላ ችግራቸው ምን ነበረ? የመንፈስ መጠውለግ። የመንፈስ መጠውለግ ማለት መሰልቸት ነው። አንዳንድ ሰዎች ብዙ ሰዎች ይዋቸው ትናንት እኔም እኮ ያንዴ እኮ ማር ነበር ቤተክርስቲያን ዛሬ የት ነው? የለም። ትናንት አስቀድስ ነበረ ዛሬ የት ነው? የለም። የመንፈስ መጠውለግ ይገጥማል፣ ይሰለቻል። ቅዳሴ ላይ መቆም ያኔ በቃ እንደተተከለ እንጨት ቀጥ ብለህ ነበር። ዛሬ ግን ምንድነው ካህናቱ ዛሬ ያረዘሙት? ምንድነው ዛሬ ቶሎ አይለቁንም እንዴ? እርግጥ ነው ካህናትም ያልዝሙ ማለት ነው። ስርዓት ያስፈልጋል። ያም አልስማማበት አላባታችን ታቦት ወጥቶ 2 ሰዓት ትምህርት ነው ያስማማ። ታቦት ወጥቶ ገንዘብ ልመና አልስማማ። ያንን ቀድሞ ማድረግ ሰው እንዲሰጥ ማድረግ ይሰጣል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ደግሞ ደግ ነው። እግዚአብሔር ለምትሰጡት ሁሉ በረከቱን ይስጣችሁ። ስለዚህ የመንፈስ መጠውለግ ይገጥመዋል። የለም ቅድም እንዳልኩት ዕጣን ይሸተው የነበረው ዛሬ የሚሸተው ሌላ ነገር ሐሺሽ ነው የሚሸተው። የኦርቶዶክስ ልጅ ነው፣ አንገቱ ላይ ማተብ አስሯል። ስጋው ደግሞ አይቀበልም። ወደ እግዚአብሔር ቤት መጥቶ አይሰግድም። በስካር እየወደቀ ነው።
የመንፈስ መጠውለግ ያስፈልጋል እና ያስጨንቃል። የመንፈስ መበርታት ያስፈልጋል። የመንፈስ መበርታት ያስፈልጋል። ሁልጊዜ በኃይል የተመላችሁ ነው የምትሆኑ። ሁልጊዜ በቅዳሴው ላይ በኃይል የተመላችሁ በርትታችሁ፣ ታምሩን ስትሰሙ በርትታችሁ፣ ኃይል የሚሰጥ እሱ ነው። ኃይሉን ይስጣችሁ፣ ብርታቱን ይስጣችሁ። የመንፈስ መጠውለግ በሽታ አንዱ ትልቁ የኤማሁስ መንገደኞች ችግር ነበር። ሌላው ችግራቸው ደግሞ ምንድነው? ዋና ዋናውን እንመልከትና ተስፋ መቁረጥ ነው። ምክንያቱም እስራኤልን የሚቤዥ እሱ እንደሆነ ተስፋ አድርገን ነበረ ሲባል እነዚህ ሰዎች አንደኛ ኢየሩሳሌም ነው ጌታ የሚነሳው፣ እነሱ ግን የሚሄዱት 8 ሰዓት መንገድ። ስለዚህ እነዚህ ሰዎች የክርስቶስ ነገር ቀድሞ የተነገረው ከሞት ይነሳል የተባለው ሁሉ በእነሱ ተስፋ መቁረጥ በሁሉም መንገድ ተስፋ መቁረጥ። ክርስቲያን ተስፋ አይቆርጥም የሚባለው ለምንድን ነው? ክርስቲያን በተስፋ ስለሚኖር ስንጸልይ ምን እንደምንጸልይ አባታችን ነው በሰማይ የምትኖር መንግስትን ትምጣ ማለት ተስፋ። በሕይወታችሁ በአንዳች ነገር ተስፋ ትቆርጡ ዘንድ እግዚአብሔር አይዘገይም እግዚአብሔር ይላል ዕንባቆም። አንዳንድ ጊዜ በሕይወታችሁ በኑሯችሁ የምትፈልጉት ነገር ነው የምትለምኑት ነገር ነው ቶሎ ላይ ይሳካ ይችላል። ሉቃስ 18 ላይ ጌታ እንደነገረን አንዲት ሴት ነበረች፣ ዕለት ከባላ ጋር ፍረድልኝ እያለች ወደ ዳኛ ትሄድ ነበር። አልፈረደላትም። በየዕለቱ እየሄደች ጨቀጨቀችው። በኋላ ግን ይሄ ክፉ ዳኛ ምን አለ? እግዚአብሔርን ባልፈራ ሰውንም ባላፍር እቺ ሴት ስራዬን አወቀች፣ ጨቀጨቀች ብሎ ፈረደላት። ክፉ ዳኛ እንዲህ ካደረገ እናንተ ዕለት ለምትጸልዩ ሰዎች እኔ እግዚአብሔር አልሰማም አደርግላችኋለሁ ይላል። ያደርግላችሁ እግዚአብሔር። ይፈጽምላችሁ ይላል። ይፈጽምላችሁ እግዚአብሔር። አይችልም? አያደርግም? በረከቱን ይስጣችሁ። ስለዚህ ተስፋ መቁረጥ በክርስቲያን ዘንድ የለም። በቃ ኑሮ የተበላሸ አለቀ አይባልም። የዶኪማስን ጓዳ ማስታወስ ነው። ወይን ጠጅ አልቆ ባዶ በሆነ ሰዓት፣ ተስፋቸው በተሟጠጠ ሰዓት ኢየሱስ ክርስቶስ በእናቱ በድንግል ማርያም ምልጃ እንደገና ውሃን ወደ ወይን ጠጅ ለውጦ 6 ጋኖች ሙሉ ሆኑ። ይሁንላችሁ፣ ሕይወታችሁ ሙሉ ይሁንላችሁ። እግዚአብሔር ማለት ይሄ በመጨረሻ ሰዓት እንኳን ተስፋ ተቆርጦ በቢታንያ ማርያና ማርታ ወንድማቸው አልዓዛር በሞተ ጊዜ ዮሐንስ ወንጌል ምዕራፍ 11 ላይ ስትመለከቱ ማርያምና ማርታ አስበው የነበረው ምንድነው? ወንድማችን በታመመ ጊዜ ጌታ መጥቶ ያድነዋል ብለው ነው ያሰቡት። መልእክት ላኩበት፣ አልመጣም። ጌታ የመጣው መቼ ነው? ከሞተ በኋላ። አሁን እሱ በዛ ሰዓት ነው እንኳን ተስፋ ቆም ሌላ ተስፋ ነበረቻቸው በትንሣኤ ዘጉ። አሁን ግን ወንድማችን ይነሳል ብለው አላሰቡም። አሁን ይደረጋል። እግዚአብሔር አሁን ያደርጋል። አሁን ያደርግላችሁ። አሜን። በዚህ ኖረ ቢሆን ኖሮ ጌታ ሆይ ወንድማችን አልዓዛር ባልሞተ ነበር አሉ። በዚህ ኖረ ቢሆን ኖሮ ወንድማችን አልዓዛር ባልሞተ ነበር። ይሄ ምን ማለት ነበር ነው? ነበር ባልሞተ ነበር። ጌታ ግን የታመመ ብቻ አይደለም የሞተን ከመቃብር እንደሚያወጣ ሊያሳያቸው ሄደ። አልዓዛር ናውጣ ሲለው የሞተው ሰው ብድግ ብሎ ወጣ። ክብርና ምስጋና ለሥላሴ ይሁን። ኢየሱስ ክርስቶስ በምትፈልጉት ሰዓት በምንም ተስፋ አትቁረጡ። በነፍስ በመንግስተ ሰማያት ባለው በስጋዊ ሕይወታችሁ ውስጥ ክርስቲያን በፍጹም ተስፋ አይቆርጥም። እግዚአብሔር ሁሉን ማድረግ የሚችል ድንቅ አምላክ ነው። በቃ ደጋውን ቆላ ማድረግ የሚችል ደጋውን ቆላውን ደጋ ማድረግ የሚችል እግዚአብሔር፣ ቀንና ሌሊትን ማፈራረቅ የሚችል እግዚአብሔር፣ አንድም ሌላ ኃይል አይችልም። የኔና የእናንተ አምላክ ክብርና ምስጋና ይግባው። ስለዚህ እግዚአብሔር ለኔና ለእናንተ የሚነግረን በዕንባቆም ነብይ ምንድነው? ተስፋ አትቁረጡ። መዝሙር 69ን ስትመለከቱ ቶሎ ናልኝ አትዘግይብኝ። አንዳንድ የሚዘገይ ነገር ተስፋ ያስቆርጣል። ለምናችሁ እግዚአብሔር ሆይ አደረክልኝ ሰንጋ በሬ ሸጬ አምጥቼ እሰጣለሁ። ወዲያው ደረሰ። ከዛ በኋላ ሰንጋ በሬ ሸጬ ነው ያለው። ሰው ሲሳብ ነገሩና መታዘዝንም ይፈልጋል። ያ ሰውዬ በሬውን ከዶሮ ጋር ይዞ ገበያ ይወጣል። ዶሮዋ ስንት ነው ሲሉ 100 ሺህ። በሬው ስንት ሊሆን ነው? አይ በሬው እንኳን በቃ በሬውን ብቻ ሽጠን አይ ተለያይቶ አይሸጥ። ሌላው መጣ ዋጋው እኮ ተቀያየረ እንጂ 5 ሺህ ሰውዬው አይተሃል እንግዲህ መድኃኒዓለም በሬን በስንት እንደሸጠ
የሚሸጎር ቶቶ ያለው ደግሞ እንዲያኛው የሚገርም ለሚካኤል ተስሎ በሬው 3 ቀን እኮ በሬው የለም አግኝቼዋለሁ። ከእግዚአብሔር ጋር ምን አይነት ግንኙነት ነው ያላችሁ? እርግጥ ነው አንድ ነገር ሲዘገይ ተስፋ የሚያስቆርጡ ነገሮች ይመጣሉ። ስለዚህ ዳዊት ራሱ ይመስለኛል ረፍጠን ይላል። ልጁ ሲያሳድደው በዮርዳኖስ ወንዝ ከረሞጫው በደረቱ ወድቆ የጸለየ ጸሎት አለ። ነጽር እግዚኦ ውስተ ረድኤቱ የምትል ወይ ተጎንድ የምትል አዘግይብኝ እግዚአብሔር አይዘግይባል። አሜን። አንተ ቸኩላችሁ ነው እንጂ ማንኛ ምን ቸኩላ ሰዓት ግን አለው እግዚአብሔር ጊዜ ገበር ለእግዚአብሔር ብቻ በሁሉም መንገድ ይድረስል። አሜን። ይፈጥኖ ይድረስል። አሜን። እናንተ ወደ ኢየሩሳሌም ነው ወደ ተራራው ነው ወይስ ወደ ኤማሁስ ነው? እሱ ነው እኮ ጥያቄው። አንሳይኩ አይንቴ መንገላ አድባር ማይቴ ይምጻ ረድኤቴ የሰ እግዚአብሔር ዘገብረ ሰማይ ወምድረ። ዳዊት አይኖቼን ወደ ተራራ አነሳው፣ ረድኤቴ ከወዴት ይመጣል? ረድኤቴ እንጂ ረድኤቴማ ሰማይና ምድርን ከፈጠረው ከእግዚአብሔር ነው። ለኔ እናንተ ረድኤት ሰማይና ምድርን ከፈጠረው ከእግዚአብሔር፣ ከምድር መሪዎች፣ ከምድር ነገስታት፣ ከምድር ሰዎች፣ ከሳይንቲስቶች፣ ከምድር አካላት አይደለም። የኔና የእናንተ በረከት ሰማይና ምድርን ከሰራው ከእግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። ክብርና ምስጋና ለስሙ ይድረሰው። በመንፈስ መዛል መጠውለቅ ያስፈልጋል። ነው በቤተክርስቲያን ስርዓት ዲያቆን ላይ ይዞ ዞራል። ያንቀላፉ ሰዎች ካሉ እያስቀደሱ ተነሱ ይላል። ተንሱ ለጸሎት ስንት ጊዜ ነው የሚባለው? ብዙ ጊዜ የሚባለው እሱ ነው። ተንሱ ለጸሎት በትንሹ ስንት ጊዜ ይባላል? ስንት ጊዜ ይባላል? በትንሹ ወይ 12 13 ጊዜ ዲያቆኑ ተንሱ ለጸሎት ተነሱ ቢሉ እናንተ ተቀምጣችሁ ነው ቆማችሁ? አብዛኛው ምን ሆኑ? ሁሉም ሰው ምን ሆነ? ቆማችሁ ተንሱ ለጸሎት የምትባሉት ምንድነው? የመንፈስ መጠውለግ ይላል። ህሊናችሁ አይምሯችሁ ሁሉ የት እንዳለ እንድታውቁ ጸሎት ላይ እንዳላችሁ አንዳንዴ ሐሳብ ይሄዳል። ቸኩሎ ሐሳብ ዝቆሞኮ ያስቀደሰ በቤቱ የሚያንጎዳጉ ሰው እኮ በጣም መሰበራ እዚህ ሆነ በጣም መሰበራ ሐሳቡ ስለዚህ የት እንዳላችሁ ሐሳባችሁ እንዳይበተን ቤት ውስጥ ችግር የለም። ማማ ካህኑ ለአንተ መስዋዕት እያቀረበ ነው። ስለዚህ በዚህ ጸንተ ቆመ ኃጢአት ተለማመን ይላል ሕጉ የቅዳሴው ነው። ተንሱ ለጸሎት ለማንቃት ነው። የት እንዳለ በመንፈስ ስለት ላይ ክርስቲያን ቀርቀራ አንገቱን ማለት ነው። ያሁን ያመጣችሁት አንዳንድ ከዚህ ነው በጣም ይሰግዳል። አካሄዱ ልክ ነው። በስራ ቦታ አንደኛ ነው። በትምህርት ቦታ አንደኛ ነው። በንግድ አንደኛ ነው። በግብርና አንደኛ ነው። ኦርቶዶክስ ክርስቲያን ማለት ይሄ አንደኛ ነው። ስንተኛ ነው? ንገሩኝ። አንደኛ። ስንተኛ ነው? አንደኛ። ነገሩን ያደር እጣኑ ከአንተ ቤት አይመጣም፣ የሚያከፋፍሉት ሌሎች ናቸው። ዘቢቡ ከአንቺ ቤት አይመጣም፣ የሚያከፋፍሉት ሌሎች። ተነስ። እግዚአብሔር የሥጋም የነፍስም አምላክ ነው። ተነስ። ለምን ማጽዳት አይሆንም? ጀምር። ተነስ። በህይወትህ በሥጋም ህይወትህ በህይወትሽ በሥጋ ህይወትሽ በነፍስም ተስፋ የምንቆርጥበት ነገር የለም። ቅድም ነበር ያልነው እግዚአብሔር አንተ አባታችን አንተ አባትና እናት ነው የሚጠፋ ነው እሱ የማይጠፋውን ያወርሰናል። ክብርና ምስጋና ለስሙ ይድረሰው። ሥጋ ሰጥቻችኋለሁ። ሥጋ ሰጥቻችሁ ልብስ ከለክላችኋለሁ።
ነፍስ ሰጥቻችኋለሁ። ነፍስ ሰጥቻችሁ ልብስ ከለከላችኋለሁ፣ ምግብ ከለከላችኋለሁ። የቱ ይበልጣል? ጌታ ሲያስተምራቸው ስጋ ይበልጣል ልብስ? ስጋችሁ ነው የሚበልጠው? ልብስ ነው የሚበልጠው? የቱ ይበልጣል? ምግብ ነው የሚበልጠው? ነፍስ ነው የሚበልጠው? ታዲያ የሚበልጠው ነፍስ ሰጥቶ ስጋ ሰጥቶ አይከለከልም። ጌታችሁ በበረከት ይሁን። ተነሱ ግን ለስራ፣ በምንም ተስፋ አትቁረጡ። መባረክ የሱ ስራ ነው። ለዚህ ኤማውስ መንገደኞች ትልቁ ችግራቸው መጠውለግ ነበረ። እሱ ተስፋ ነው። የመጀመሪያው መንገዱን አለማወቅ። ከዛ በኋላ ኢየሱስ ክርስቶስ ማታስተውሉ ሴቶቹ ተናገሩ፣ ጴጥሮስና ዮሐንስ ተናገሩ፣ መላእክት ክርስቶስ ተነሳሉ። ወዴት ነው የምትሄዱት? ኤማውስ እስቲ ተመልከቱ። በዚህ ቤተክርስቲያን መላእክት አሉ፣ ሐዋርያት አሉ፣ ነቢያት አሉ። እነዚህን ሁሉ አልሰማ ብለው ገርሉ ድርሳኑን አልሰማ ብለው የት ነው ያሉት? ሌሎች ወዴት ነው እየሄዱ ያሉት? ወጣው እኮ ኢየሩሳሌም እዚህ ነች። እነሱ ከተመከለ ይወጣሉ። ወዴት ነው ትልቁ ችግር? ሰዎች እኩል ነው። ሮም እናገረው አንድ ነገር ቃል ሰውየው ገበያ ወጣ፣ ፈረስ ሊገዛ። ሰውየው ገና ሲናገር ፈሰሰ፣ አፈሰሰው። እኔ ፈረስ እኮ ነው ያፈረሰው፣ ዋጋው ሁሉ ለየት ያለ በዛ። ምክንያቱም እኔ ፈረስ ስታስነሳው ሆይ ሆይ ትለዋለህ። ሆይ ሆይ ብለህ ስትል ይጋልባል። ሆይ ሆይ ካልክ ይጨምራል። እንዴ ካልክ ደግሞ ቀጥ ይላል። እኔ ፈረስ ነው ዝናኝ ታገር ገርሞኛል። ጎማቸው ላይ ትንሽ ከፍተኛ ያለው ሌላ ሰው ነው የሚያይለት እንጂ እሱ እኮ መኪናው አየው። ለሰው ሁሉ ነገር እንደዛ ይመስላል። ሆይ ሆይ ሱፐር ሜዳ እንዴት ፈረሱ ላይ ወጣ። ፊት ገለላለ ጨነቀው። ልክ ገረሉ ከስለት እንዴ ልገባ ነው እንዴ ረሱሉ እንዴ እኮ ነው ማቆም አላችሁ እንዴ ሲለው ቀጥ አለ። ከዛ እንደገለሉ ሳይ ወረቀ ወይ ጉድ ውስጥ ተደራቆ አጥንት እንኳን አይለቀም ነው ወይ ለሱቆ በሌላው ዓለም ያለው እኮ ሆይ 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 ነው። በዚህ ሆይ ሆይ የለም። ማህሌት፣ ሳታት፣ ቅዳሴ ያለው ካህኑ ራሱ አለባበሱ ሲያምር ካባውን አድርጎ ቀሚሱን አድርጎ ጥምጥሙን አድርጎ መስቀል ይዞ ሌላ ላይ ውጥር ብሎ አራቲስት መስሎላ ፖስተር ላይ ራሱ ሙስሊሙ ሴጣን በቦክስ የሚለቅበት ዘመን ካራቴ የሚለቅበት ዘመን አይተርም አለ በእኛ ግን አሁን ነው ሆይ ሆይ የሚል ትውልድ የበዛበት ዘመን ነው። ማስተዋል ያስፈልጋል። አሁን ደስ የሚላችሁ አሁን የሆነ እንትን ሶሻል ሚዲያ ለምሳሌ የቱን ቀድማችሁ ታውቃላችሁ? ከሊት ዛሬ ሆስፒታል ህመምተኞች ጠየቀች የሚልስ በዚህ ጋር ደግሞ የከሊት ጉዷ ተጋለጠ። የቱን ነው የምታየው? ጉደኛ ነው። ጉድ ነው የምታየው። ያውም የእንግሊዘኛውን ጉድ ያርግል ብለዋል ቀሲስ መንግስቱ የእናቴ ልጅ። የእንግሊዘኛውን ጉድ ያርግል የእናቴ ልጅ ብለዋል። ተመልከቱ። ምንድነው የምንፈልገው? ይሄ መንፈሳዊ ድቀት፣ ተስፋ መቁረጥ፣ መጠውለግ፣ መለዘዝ። ልክ አውቀዋለሁ ክርስቲያን አውቀዋለሁ። ምንድነው ያወቅነው? ገና ከውቅያኖስ እኮ አንድ ማንኪያ እንኳ አልተመስልም። እናንተማ ብርቱናችሁ ጠንካራችሁ የተሰብስባችሁ ትማራላችሁ። ያዝልቅላችሁ ለዘላለም በረከቱን ይላክላችሁ። ስለዚህ ኢየሱስ ክርስቶስ ምን አለ? እናንተም ማታስተውሉ አላቸው። ተመልከቱ፣ ማታስተውሉ። ምክንያቱም አላስተዋሉ። ነቢያት የተናገሩትን ከማመን ልባቸው የዘገየ ልብ ዘገየ። እስቲ አንዳንድ ሰዎች አላህ ጥያቄ ጠይቅ
አሉ ያዋችኋል ካህናቱ አሉ ስጋው ደግሞ የምትቀበሉ ልብስ ስጋው ደግሞ ቁርባን የቆረባችሁ ስጋው ደግሞ የተቀበላችሁ ስለምን ይታየኛል ጨለማ እዛም ያላችሁ በቲክቶክ በዩቲዩብ ሶሻል ስጋው ደግሞ የተቀበላችሁ ያልተቀበላችሁ በመጀመሪያ አንድ ነገር ነው ሁላችሁም የኦርቶዶክስ እምነት ስጋው ደግሞ ተቀበላችሁ አመስግኑት አባታችሁ ሁላችሁም ተቀበላችሁ ችግሩ ምንድነው ካላችሁ አቋርጣችኋል ገና በ40 ቀንህ አይደለም እንደ ስጋው ደግሞ የተቀበልከው አንተ በ80 ቀንሽ አይደለም እንደ ታዘዝ ክርስትና ተነስተሽ ስጋው ደግሞ የተቀበልሽው አንገታችሁ ላይ ታሱ የመጣችሁ ተቀበላችሁ አቋርጣችሁ ለምንድን ነው አሁን ልባችሁ ለምን ተወለዳችሁ ለምንድን ነው የጠፋችሁ ያንን ይፈልጋችሁ ረቡ አብሁ ያበሩ ደግሞ ወደሱ ቀረቡ እሱ ያበራል ያጨለማችሁን ያርቃል ብርሃኑን ያብራላችሁ ከዛ ደስ የሚለው ቃል ምንድነው ኢየሱስ ክርስቶስ በብሉይ የነበረውን ትንቢት በጠቅላላ በትንቢት የተነገረውን በኦሪት የተነገረውን ያንን በጠቅላላ ተረጎመላቸው ይላል ሉቃስ ተረጎመላቸው እኔ ቀጥላችሁ ነው በብሉይ የተጻፈውን ትንቢት ተረጎመላቸው ለዚህ ነው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስን የምንቀበለው በዚህ ቤተክርስቲያን ያደረገን እግዚአብሔር ስሙ የተመሰገነ ይሁን ስለዚህ የምንኖርበትን ማወቅ ወሳኝ ነገር ነው ቅዱስ ቤተክርስቲያናችን ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች እምነቶች ለየት የምትለው ኢየሱስ ክርስቶስ የሚናገረውን በማድረጓ ብሉይና አዲስ በዚህ ቤተክርስቲያን ተከብሮ ይኖር የብሉይን ከዛ ጀምሮ ያለውን ተረጎመላቸው በአቤል የደነገጡትን በሄኖክ ትንሣኤ ሙታን ሰበከ አቤል ተገደለ ወንድሙ ተገደለ ከዛ በኋላ ደነገጠ የሰው ልጅ ከዛ በኋላ ሞተን እንቀራለን እያለ ሲምል ራሱ ደመ አቤል ያጥምቀኝል ነበር ወዲያው ግን ሄኖክን አመጣና ትንሣኤ ይሰጣችኋለሁ አለ ክብርና ምስጋና ለእግዚአብሔር ይድረስ ሄኖክ ሞትን አልቀመሰም ይላል ኦሪት ዘፍጥረት ምዕራፍ 5 ላይ 22 ስትመለከቱ ሄኖክ ሞትን አልቀመሰም እግዚአብሔር ወስዶታልና ወይ ተረክበ ለሞት ይለዋል ለሞት አልተገኘም ይለዋል አልተገኘም ለሞት እግዚአብሔር ለሞት አያድርጋችሁ ለህይወት ያድርጋችሁ ለምን ያድርገን ለህይወት የሥጋ ሞት አይደለም የነፍስ ሞት ነው በነፍስ እንዳትሞት ስለዚህ እግዚአብሔር ሁሉን ነግሮናል በብሉይ ዘመን ያለውን ሁሉ ምስጢር ረቂቁን ነገር ተርጉሞ ነገራቸው ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሱስ ክርስቶስ ትንሣኤው የሚነገርባት አስቀድሞም ልደቱ የሚነገርባት ሲደልደት አስቡት በሊት ተሰብስቦ ብርሃን አብርተን ልክ ዛሬ እንደተወለደ ትንሣኤ አይደለም ልክ ዛሬ እንደተነሳ በየቀኑ በየዕለቱ ስንሰበሰብ እግዚአብሔር ነው በዚህ መተን ቃለ ጉባኤ ስንማር ክርስቶስ ሲያስተምር የነበረው ያን ወንጌል የምናስታውሰው ክርስቶስ በመካከላችን ነው ድንግል ማርያም በቀኝ በግራ ትቁምላችሁ ከፊት ትምራችሁ በኋላ ትከተላችሁ በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር አሜን ላላችሁ ይደረግላችሁ አሜን ላላችሁ የቆለፋችሁን ሰይጣን ከከንፈራችሁ ላይ ያርቅላችሁ እግዚአብሔር የመንግስቱ ወራሾች እንዲያደርገን የሱ ቅዱስ ፈቃድ ይሁንልን ስለ አንዱ ፈንታ 30 60 መቶ ያማረ ፍሬ እንድናፈራ የእግዚአብሔር ረድኤት ከሁላችን ጋር ይሁን ክብርም ምስጋናም ሰማይና ምድር ለፈጠረው ለኃያሉ ጌታ እግዚአብሔር በልታ በጭብጨባ እናመሰግነዋለን እግዚአብሔር ምስጋና ይድረሰው በዛን ተጨመረ መሰለኝ ጨርሻለሁ ግን ሶሻል ሚዲያ በረከት ይስጥልን ቅድም እንዳልኩት ሶሻል ሚዲያ ተጠቅማለሁ ይበላሽበት የፈለጉትን ይበላሻል ብዙ ነገር መማር ዋናው በመማር ደረጃ ነው ከንቱ ከሆነ ነገር አይናችሁ ስለዚህ እንዲህ አይነት ትምህርቶች አሁን ሲያስተምሩ እዚህ ያሉት ወጣቶች በተቃራኒ ማመስገን እፈልጋለሁ በረከቱን ይስጣችሁ ለሁላችሁም አመስግኗቸው ይሄ አንዳንድ ሰው እነዚህ ሰዎች ገንዘብ ለማግኘት አይደል የእግዚአብሔር ቃል ማዳረስ ከዛው ደግሞ ባገኘ ሰየው ቆናገኘ
የብዙ ሰዎች ችግር ነው። ሁላችሁም የሰማችሁትን በምትችሉት መንገድ የእግዚአብሔር ቃል እንዲሮጥ እፈልጋለሁ አለ ጳውሎስ። የእግዚአብሔር ቃል እንዲሮጥ እፈልጋለሁ ያን ታደርጉ ዘንድ ያስፈልጋልና